አሁን ምንድነው ማረከው? ምንድነው የሚውጠኝ? በቃ ስራ የለኝም። ልጅና ሚስቴን ምን ላረጋቸው ነው? ምን ላበላቸው ነው? ምን ሆነ ነው? ምንም። ምን ነው? ምንም ትለኛለህ እንዴ? እያለቀስክ አልነበር? የኔ ውድ ያው ጠዋት አይደል ከእንቅልፌ ስለተነሳው ነው ያለቀስኩ የመሰለሽ? እስኪው አምጪልኝ። በቃ እሺ። አሁን እንዴት ብዬ ነው ከስራ እንደተባረርኩም ነግራት? ምን አይነት መረገም ነው? እሺ ምንድን ነው ማደርገው? እንካ ውዴ፣ ስልክህም እየጠራ ነው። ሄሎ። ሰላም ጤና ይስጥልን። አብሮ ይስጥልን። ከባርኮት ትምህርት ቤት ነበር ምደውልሎት። እሺ ምን ነበር? ልጆችን እስካሁን አላስመዘገቡም። የምዝገባ ጊዜ ሊጠናቀቅ 2 ቀን ብቻ ነው የቀረው። ስለዚህ በእነዚህ 2 ቀናት መጥተው ያስመዝግቡ፣ አለበለዚያ ኃላፊነቱን አንወስድም። እሺ መጥቼ አስመዘግበዋለሁ። እንዴ ውዴ፣ ውሃውን አልጠጣሁም እንዴ? የኔ ውድ መጣሽ? አንድ ነገር ላውራሽ ፈልጌ ነበር። እኔ ምልሽ ዘንድሮ ለምን ባባኔ መንግስት አናስመዘግበው? ለምን ሲባል? ያው ታውቂያለሽ የግል ትምህርት ቤቶች ሲባሉ እንዳለ ተበላሽተዋል። ያው ደግሞ ልጃችንም ቆይ አንተ አይደለህ እንዴ የግል ካልተማረ ብለ ያስመዘገብከው? ቆይ አሁን ምን ተገኘ? ምንም፣ ግን በቃ ያው ጥሩ አይደለም ሲሉ ሰምቼ ነው። የኔ ውድ እንዲህ ሁኔታን አይቶ እንደተሸገርክ ለማወቅ እንኳን ለኔ ለባለቤት ለማንም ቀላል ነው። ቆይ ምንድን ነው የሆንከው? ከስራ ተባረርኩ። አዎ ተባረርኩ። እኔን ብቻ ሳይሆን መስሪያ ቤቱ ብዙ ሰራተኞችን ከስራ ቀነሰ። እንዴ ቆይ ለምን? በኪሳራ ምክንያት ከዚህ በኋላ ደሞዝ ሊከፍለን እንደማይችል ነገር። የኔ ውድ በቃ አትዘን፣ ፈጣሪ ያውቃል ሁሉንም። ያዘጋጀልን ነገር ደግሞ ይኖራል። ደግሞ አታስብ፣ የኔ ስራ ጥሩ እየሆነ ስለሆነ በሱ እንወጣለን። ያንቺ ገቢ ለስንቱ ቦታ ትሆናለች፣ ስንቱን ስቀዳዳ ትሸፍናለች ብለሽ ነው? የምትችለውን ትሸፍናለች፣ ለሌላው ደግሞ ጌታ ያውቃል። ውዴ በቃ ቁርሳችሁን ብሉ እሺ። እኔ ከቻልኩ ምሳሌ እመጣለሁ። እሺ መልካም ቀን የኔ ውድ። በቃ አትዘን፣ ፈጣሪ ያውቃል አልኩ አይደል? ደግሞ ከባባ ጋር የተጫወታችሁ ጠብቁኝ። እሺ የኔ ሚስት፣ መልካም ቀን ይሁንልሽ ላንቺ። ወይኔ ነው ጭራሽ በዚህ እድሜ ስራ ፈትቼ ቤት ልዋል? አባዬ ብቻ ነው እንዴ የምታወራው? አይ ጸሎት እያደረኩኝ ነው ባባዬ። እንዴ ጸሎት ቤት አይደል እንዴ ጸሎት የሚጸልየው? አዎ ግን ያው አንዳንዴ ባለንበት ደግሞ መጸለይ ያለብን። እሺ ባባዬ። እሺ አባዬ። ሃይ ሳሪ፣ እንዴት ነሽ? ወዴት ነው? ወደ ስራ ጀመርኩ እኮ። ዋው እንዴት ደስ ይላል። ኩንግራ። ኧረ ተይኝ፣ ምኑ ደስ ይላል በእናትሽ? እንዴ ማለት መስራት አትፈልጊም ነው? አዎ ባክሽ፣ ግድ ስለሆነብኝ ነው የምሰራው። ለምን? በፊት ግን አሰሪም ነበር አይደል? ምን ባክሽ፣ ያ ዝብዝብ እኮ ከስራ ተባረረ። ማ ቃላብ ባለቤትሽ? አዎ ባክሽ፣ ያው ለልጄ ስራ ጀመርኩ። ሀረ አይ በቃ ከጎን ሁኚ። ያው ሁኔታዎች ለሱ በጣም ከባድ ስለሆኑ። ኧረ ተው እባክሽ፣ የራሱ ጉዳይ። እችን 2 ወር ስራ ካላገኘ አብረን አንቀጥል። እዚህ ቆመን ሰዓት ሄደብን ለካ። ደህና ወይ በቃ ከባድ ስለሆነ ምናምን ትላለች እንዴ? እንዴ አባዬ ወይ ባባዬ፣ እዛ ጋር እኮ የሆነ ነገር ተቀምጧል።
አባዬ ለምንድን ነው ግን ይሄ ነገር የሚመጣብን? አይ ልጄ ተሳስተው ነው። ባለፈው እኮ ማሚ ያውቀው ነው ብላ ስታለቅስ ነበር። ምን ባባዬ? እኔ ምል ባለፈው ማግኝታችሁ ነበር እንዴ? አዎ አባዬ እንደዛ አይነት ነገር ተጥሎ ነበር። በቃ ና እንጸልይ እኔ ልጅ። ለምንድን ነው ግን ማሚ ባለፈው ያዘነችው? ፈርታ ነው? አይ ፈርታ አይደለም፣ እንደዚህ ለሚያደርጉ ሰዎች አዝና ነው። መጽሐፍ እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል ይላል። እኛ ጋር ያለው ማን ነው? እግዚአብሔር። በቃ አሁን ማሚ ዛሬ ስለምትመጣ ምግብ እንስራ እኔ ልጅ። እሺ